ካርዳኖ አካዳሚ ነው። ዛሬ በዚህ ኤፒሶድ እንዴት ሪከርሽን እንዴት እንደምንሰራ በደንብ ስፔሲፊክሊ እና ሞጁሎ ማትስን እንዴት እንደምናደርግ እንዲሁም ደግሞ ኢንፑት ፓርሲንግን እንዴት እንደምንጠቀም እናያለን። አብራችሁን ቆዩ። ስለዚህ አሁን መጀመሪያ ቤስ ኮዳችን ላይ እንገባለን። ተርሚናላችንን እንከፍታለን። ደን ወደ ኮዳችን ስንገባ በስተመጨረሻ የምናየው ኢቭን ኦድ ቼከር ነው የምንሰራው። ስለዚህ ኢቭን ነው ወይስ ኦድ ነው የሚለውን ከዩዘር የተቀበልነውን ኢንፑት ሪድ ካደረግን በኋላ ከእንደገና ዳታ ታይፑን ቀይረን ከዛ ደግሞ ከእንደገና ምን እናደርጋለን? ሞጁሎ ማትስን ተጠቅመን ነው ቼክ የምናደርገው። ደን ደግሞ ኢንፑት ፓርሲንግን እንዴት ነው የምንሰራው በሃስኬል ፕሮግራሚንግ ላንጉጅ የሚለውን አብረን የምናይ ይሆናል። ሰው አብራችሁን ቆዩ። አጠር ያለች ፕሮግራም ነች። ኢቭን ኦድ የሚል ፈንክሽን ክሬት እናድርግ። ይህ ፈንክሽን ምን ያደርጋል? ካሜል ኬዝ ነው መጠቀም ያለብን ሁሌ። ኢቭን ኦድ ነው ቼክ እናደርገው። ኦኬ ነው ሰው አዮ ላይ እንዲሆን እናደርጋለን። ደን ተርሚናላችን ላይ ችግር ይፈጥራል ማለት ነው። ደን ኢቨን ኦድ ምን ይሰራል ይህ ፈንክሽናችን የሚለውን እኔ መልቲፕል ላይኖችን ሲያደርግልን ዱ እንጠቀማለን ተባብለናል። ደን ፑት strlen ፕሪንት አውት የሚያደርግልን የሚሆነው ነው። ስለዚህ ኢንተር ደ ነምበር የሚል ቁጥሩን እንቀበል ከዩዘር ማለት ነው። ኢንተር ኤ ነምበር ሜቢ ኮዱ አነስ ማለቱ አንደኛ ሪከርሽንን በአግባቡ እንዲገባን ፈንክሽን ኮሊንግ እዛው ፈንክሽን ውስጥ ሆነን ራሱ ያ ፈንክሽን ራሱን ኮል የማድረጉን ደን ደግሞ ኢንፑት ፓርሲንግን እንዴት እንደምንጠቀም እናያለን ማለት ነው። ስለዚህ አሁን ደን ቁጥሩን አስገባልን እያልን ነው። ስለዚህ የሚገባበት ቦታ ያስፈልገዋል። ኢንፑት ጌት ላይን እንላለን። አሁን ተቀበለልን። ስለዚህ አሁን ጌት ላይን ምንድን ነው? ስትሪንግ ነው የሚቀበለው ብለናል። ስለዚህ ስትሪንግ ስለሆነ ደግሞ ምን ማድረግ አለብን? ግዴታ ወደ ቁጥር መቀየር አለብን። ወደ ቁጥር እንዲቀየርልን ምን እናደርጋለን? የግዴታ ሪድ አድርጎልን ወደ ቁጥር የሚቀይርልን አንድ ቫሪያብል ክሬት ማድረግ አለብን። ለምን በለው ወደ ነምበር ነው የሚቀይረው። ስለዚህ ሪድ ያደርግልን ማንን? ኢንፑታችንን ሪድ ያደርግልናል። ያን ሪድ የተደረገውን ኢንፑት ወደ ኢንቲጀር እንዲቀየረው ነው የምንፈልገው። ደን ወደ ኢንቲጀር ተቀየረ ማለት ነው። ስለዚህ የገባው ኢንፑት ወደ ነም ሆኖ ተቀምጧል ማለት ነው። ስለዚህ አሁን በአንድ ላይ ኢፍ ኤልስን እስኪ እንስራ። በአንድ ላይ እስካሁን ድረስ ኢፍ ኤልስን በተለያየ ላይን ላይ ነው ስንሰራ የነበረው። ስለዚህ አሁን በአንድ ላይን ላይ ፑት strlen እንበል። ደን ዶላር ሳይን እንጠቀም። እዚህ ጋር ምንድነው ኢንላይን ላይ ኢፍ ኤልስ መጠቀም ስንፈልግ ምን እናደርጋለን? ዶላር ሳይን እንጠቀማለን። ኢፍ ምን ኢቨን ከሆነ ማን ነው ኢቨን? ነምበራችን። ደን ምን እናደርጋለን? ምን እናድርግ? ኢቨን የሚል ፕሪንት አውት ያደርግልን ኢቨንና። ስለዚህ አሁን ኢንላይን የሆነ አንደኛ አሁን ምን እያየን ነው? ኢንላይን የሆነ ኢፍ ኤልስ ስቴትመንት እያየን ነው። ኢንላይን የሆነ ኢፍ ኤልስ ለመስጠቀም ምን ማድረግ አለብን? ግዴታ ዶላር ሳይን ማድረግ አለብን። ኤልስ ምን ያደርግልን? ኦድ ሚል ፕሪንት አውት ያደርግልን ማለት ነው። አሁን ቀጣይ ምንድነው የምናደርገው? ቼክ አናዘር ለምሳሌ አንድ ብቻ አድርጎ ቀጣይ ደግሞ እንዲወጣልን ወይስ ከዩዘሩ እንጠይቅ ማለት ነው። ፑት ቼክ ሌላ ቁጥር ቼክ እንዲያደርግልኝ ቼክ አናዘር ብለው ኮንዲሽን ነው አሁን እያስቀመጥን ያለ ነው። ኢንላይን ኮንዲሽን ነው እያስቀመጥን የስ ኦር ኖ ሊሆን ነው የሚሆነው ማለት ነው መልሶ። የስ ኮማ ናው
የስ ወይም ደግሞ ኖ ሊሆን ይችላል መልሳችን። then አሁን ምን ማድረግ አለብን? ግዴታ ከዩዘር አንሰሩን መቀበል አለብን። ይፈልግ ወይስ አይፈልግ አይደል? ስለዚህ ስለዚህ የተቀበልነውን አንሰር ጌት ላይን ተቀበልን። ሶ የስ ኦር ኖ የሚለውን እንቀበላለን ማለት ነው። ስለዚህ አሁን ምን እናደርጋለን? ኖርማላይዝ ማድረግ አለብን። የተሰጠንን ኢንፑት ኖርማላይዝ ለማድረግ ምን ማድረግ አለብን? ማፕ ማድረግ አለብን። ስለዚህ ኢፍ ማፕ እንላለን ቱ ሎወር ማፕ ምን እንደሆነ እናያለን። አንሰራችን የስ ከሆነ አንሰራችን የስ የሚሆን ከሆነ ምን ያደርግልን? ደን ማንን ኮል ያደርግልን? አሁንም ኢቭን ኦድ ምንድን ነው? ኢቭን ኦዳችን ማለት ምንድን ነው? ሪከርሽናችን እዚህ ጋር ያን ፈንክሽን ራሱ ፈንክሽኑን ኮል እያደረገ ነው። ኤልስ ከሆነ ፈንክሽኑ ከእንደገና ከላይኛው ጀምሮ ኤክስኪዩት ማድረግ ይጀምራል ማለት ነው፣ ከዚህኛው ጀምሮ። ስለዚህ ኢቭን ኦድ እንላለን። ካልሆነስ ኤልስ ምን ይፈጠር? ፖት strlen ምን ብሎ ፕሪንት አውት ያደርግልን? ለምሳሌ ጉድባይ በለን። then ሰው አሁን ማፕ አደረገን። ሰው አሁን ምንድን ነው የምናደርገው? ስለዚህ አሁን ምን እናደርጋለን? ሄልፐር ፈንክሽን የሚባል አለ። ሄልፐር ፈንክሽን ማለት ምንድን ነው? ምንም አይነት ላይብራሪ ኮል ሳናደርግ ሌላ አንድ ፈንክሽናሊቲ እዚሁ ኮዳችን ላይ መጨመር ማለት ነው፣ ሌሎች ላይብራሪዎችን ሳንጠቀም። ለምሳሌ ዌር በምሳሌ ስናየው በደንብ ይገባል። ቱ ሎወር የሚለው እንትናልን ደን ሲን ደን ካራክተራችን ነች። ኢፍ ሲ ግሬተር ዛን ኦር ኢኳልስ ቱ ኤ ምን ለማለት እንደፈለግን እናየዋለን። ኤ ኤንድ ሲ ሌስ ዛን ኦር ኢኳልስ ቱ ዜድ ነው። ካፒታል እናርጋት። አፐር ኬዞችን ወደ ሎወር መቀየር ስለሆነ ሀሳቡ ማለት ነው። ምንም አይነት ላይብራሪ ሳንጠቀም ደን ምን ያደርግ ቱ ኢነም ፍሮም ኢነም ሲ ፕላስ 32 ያደርግ። ደን ካልሆነስ ኤልስ ምን ያደርግልን? ሲን ፕሪንት አውት ያደርግልን ማለት ነው። ስለዚህ ምን እያደረግን ነው? ሄልፐር ፈንክሽናችን ነው ይሄ ሄልፐር ፈንክሽናችን ምንድን ነው የሚሰራው? ሌሎች ላይብራሪዎችን ኮል ማድረግ አይጠበቅብንም። ከዚሁ ላይ ቱ ሎወርም ምን እንደሆነ ቱ ኢነምም ምን እንደሆነ እየነገር ነው ማለት ነው። ደን ጨረስን ማለት ነው። ሰው ምን እናደርጋለን? ሜን ፈንክሽናችንን ክሬት እናደርጋለን። ሜን IO ደን ሜን ፈንክሽናችን ማንን ኮል ያደርግልናል? ኢቭን ኦድ ፈንክሽናችንን ኮል ያደርጋል ማለት ነው። ምንም አይነት ኢንፑት አውት ምንም አይነት ፓራሜትር የለውም። ጀስት ምን ያደርጋል? አውትፑት ብቻ ነው የሚሰጠው ይሄኛው ፈንክሽናችን፣ ኢቭን ኦድ ፈንክሽናችን። ደን ዱ ሊስት አለን እዚህ ጋር። ዱ የፈንክሽኖች ለምሳሌ ሊስት ስንል የብዙ ተመሳሳይ የሆኑ ዳታ ታይፓቸው ተመሳሳይ የሆኑ ጥርቅም ሲሆን፣ ግን እዚህ ላይ ዱ የምናደርገው ምንድነው? ብዙ ኤክስኪዩሽኖችን በአንድ ፈንክሽን ላይ ለመፈጸም ስንሞክር ምን እናደርጋለን? ዱን እንጠቀማለን ማለት ነው። ስለዚህ አሁን እዚህ ጋር ኢንተር ነምበር የሚል ይመጣልናል። ደን እዚህ ጋር ለሚመጣልን ኢንፑት ተቀበልን በጌት ላይን። ሰው ያን ጌት ላይን ደግሞ ነምበር ነው፣ እኛ ኢቭን ኦድ ነው ቼክ ልናደርግ የፈለግነው። ስለዚህ በስትሪንግ መልኩ የገባን ኢንፑት ኢቭን ኦድ ቼክ ማድረግ ስለማንችል ምን እናደርገዋለን? ወደ ነምበር እንቀይረዋለን።
ደን ወደ ነምበር ከቀየርነው በኋላ እንዴት ነው የምንቀይረው? ሌት አንድ ቫሪያብል ነም የሚል ቫሪያብል ክሬት አደረግን። ስለዚህ ማንን ሪድ ያደርጋል? ኢንፑት የገባውን ኢንፑት ሪድ ያደርጋል። ደን የገባው ኢንፑት ሪድ ተደርጎ ወደ ምን ይቀየራል? ዳታ ታይፑ ወደ ኢንት ይቀየራል ማለት ነው። ደን ምን በአንድ ላይን ላይ እቺን ዶላር ሳይን አዲስ ነች። እቺ ዶላር ሳይን ምንድን ነው? እስካሁን ድረስ አላየናትም። ምንድናት? ኢንላይን ላይ ኢፌልስ ለመጠቀም ኢንላይን ላይ ሌሎች ስቴትመንቶችን መጠቀም ስንፈልግ ምናደርጋለን? ዶላር ሳይን እንጠቀማለን ማለት ነው። ፑት strlen ዶላር ሳይን ኢፍ አለን። ኢፍ ኢቨን የሚል አዲስ ነው ይሄኛው። ደን ነምበራችን ኢቨን የሚሆን ከሆነ ደን ምን ይበልልን? ኢቨን ነው ይበል። ኤልስ ኦድ ይበልልን። ሰው ፑት strlen አሁን እዚህ ጋር ደግሞ ሌላ ቼክ አናዘር ሌሎች ቁጥሮችንም ደግሞ ቼክ እንዲያደርግልን እያልን ነው። አሁንም ከዩዘር እየተቀበልን ነው። ሰው ከታች እንዳየነው ሌላ ኢፍ ኤልስ ስቴትመንት አለን። ኤልስ የስ ካለን ወይ ደግሞ ኖ ካለን የምናደርገውን ሁሉ ጽፈናል እዚህ ጋር። ደን እዚህ ጋር የተጠቀምነው ኢንላይን ላይብረሪ ነው። ኢን ኮድ ላይብረሪ ነው። ምንም አይነት ኮድ ኢምፖርት ማድረግ ሳይጠበቅብን ሃስኬል ፕሮግራሚንግ ላንጉጅ ላይ አንድ ለየት የሚያደርገው ፓርት ምንድን ነው? ሄልፐር ፈንክሽን የምንላቸው አሉ። እነዚህ ሄልፐር ፈንክሽኖች ምንድን ናቸው? ምንም አይነት ሌላ ላይብረሪ ኢምፖርት ሳናደርግ በቀላሉ አፐር ኬዛችንን ወደ ሎወር ኬዝ ለመቀየር ነው ይህንን ላይን የተጠቀምንበት ማለት ነው። ደን ሜን ፈንክሽናችን ነው ኮል ያደረግነው። አሁን ራን እናድርገው። ስለዚህ ኮምፓይል ልናደርግ ነው። ጂኤችሲአይ ደን ሄሎ ዶት ኤችኤስ ኮምፓይል ልናደርገው ነው። ኮምፓይል እያደረገልን ነው። ኦኬ እሺ፣ ኮምፓይል አድርጎ ጨርሶልናል። አሁን ራን ማድረግ እንችላለን። ሜይን ፈንክሽናችንን ነው የምንጠራው። ስለዚህ ኢንተር ዘ ነምበር እያለን ነው። ለምሳሌ ሶስት ቁጥር እናስገባ፣ ኦድ ነው እያለን ነው። ስለዚህ ሌላ ቼክ ማድረግ ትፈልጋለህ ወይ ሌላ እያለኝ ነው። የስ እለዋለሁኝ። ደን የስ እለዋለሁኝ። የስ ስለው ሌላ ቁጥር አስገባ እያለኝ ነው። ለምሳሌ 78 በለው። ኢቭን ነው እያለን ነው። ቼክ አናዘር እያለን ነው። ስለዚህ መጨረሻ ላይ ሳንፈልግ ስንቀር ኖ ነው የምንለው። ኖ ስንል ጉድባይ ብሎ ይወጣል ማለት ነው። ስለዚህ አሁን ይሄንን በትንሹ ነው ያየነው። ኢቭን ኦድ ላይ ነው። ይሄ ግን ለብዙ አፕሊኬሽኖች ልንጠቀመው እንችላለን። ለምሳሌ ኢቭን ኦድ ቼከሩን ብቻ ሳይሆን ቼክ አናዘር የሚለውን ብዙ ጥያቄዎችን ብዙ ሪከርሲቭሊ የሚመጡ ኤክሲኪዩሽኖችን በዩዘር ፍቃድ ለመቀጠል ስንፈልግ ይሄንን ቼክ አናዘር የሚለውን ኮንሰፕት መጠቀም እንችላለን። ፈንክሽናሊቲዎች ያየናቸው ናቸው። ሪከርሽን አለን እዚህ ጋር ሞጁሎ ተጠቅመናል። ደን ደግሞ ኢንፑት ፓርሲንግንም ተጠቅመናል ማለት ነው። የገባውን ኢንፑት እንዴት ነው ወደ ኢንቲጀር የምንቀይረው የሚለውን አይተናል። አብራችሁን ስለነበራችሁ እናመሰግናለን።